ሰላም እንዴት ናችሁ? በባለፈው ቪዲዮአችን እንዴት አድርገን ሜታ አድስ ማናጀር ላይ ቡስት እንደምናደርግ አብረን አይተን ነበር። ዛሬ ደግሞ አብረን የምናየው ኖርማል ቡስት የሚባለው ኦር ደግሞ ፌስቡክ ላይ ግራፊክስ ኦር ቪዲዮ ሊሆን ይችላል ፖስት አድርገን ከዛም በኋላ ፖስት ያደረግነውን ያንን አድ ክሬቲቭ እንዴት አድርገን ፖስት እንደምናደርግ ነው። የዛሬ ቪዲዮአችን እነዚህን 3 ስቴፖች ተመስርቶ ነው የሚሆነው። የመጀመሪያው ራይት ፖስት ቡስት የምናደርገው የትኛው እንደሆነ ሴሌክት እናደርጋለን። ፖስት ካላደረግነው ቀድመን ፖስት እናደርጋለን። ከዛም በኋላ ጎላችን ምንድን ነው የሚለውን እናስገባለን። እዛ ላይ ኢንተርፌሱ አለ የምናስገባበት። ኢንጌጅመንት ነው፣ ትራፊክ ነው፣ ሜሴጅ ነው ወይስ ኮል ነው የሚለውን ታርጌታችን ምን እንደሆነ እናስገባለን። መጨረሻ ላይ ኦዲየንሳችንን እና በጀታችንን እንዲሁም ዱሬሽኑን አስገብተን ፐብሊሽ እናደርገዋለን ማለት ነው። እነዚህ 3 ስቴፖች ብቻ ናቸው የሚያካትቱት። ወደ ቡስት ማድረግ ከማለፋችን በፊት ሜታ አድስ ማናጀር እና ኖርማል ቡስት ኦር ቡስት ፖስት ላይ ያለው ልዩነቱ ምንድን ነው የሚለውን ሜታ አድስ ማናጀር ኮምፕሌክስ ካምፔን ነው። ባለፈው እንዳየነው 3 ሌየሮች አሉት። ካምፔን ሌቭል፣ አድ ሴት ሌቭል እና አድ ሌቭል የሚባሉ 3 ሌየሮች አሉት። ሶስታቸው ዲቴይል የሆኑ የራሳቸው ኢንፑቶች አሏቸው። ኮምፕሌክስ ካምፔን ነው። ሃይሊ ስፔሲፊክ ታርጌት አላቸው። በተጨማሪ ደግሞ መልቲፕል አድ ፎርማቶችን ለማስገባት በጣም ቀላል ነው። ካሩሴል፣ ኢሜጅ፣ ቪዲዮ፣ የተለያዩ አድ ክሬቲቮችን ይቀበልልናል። በተጨማሪም ለሴልስ ፈነል በደንብ ይረዳናል። ኖርማል ቡስት ኦር ደግሞ ቡስት ፖስት የሚባለው ግን በጣም ቀላል ነው። ሴታፑ ኩዊክ ሴታፕ ነው። ከዚህ በፊት ፖስት ያደረግናቸውን ቪዲዮዎች ኦር ደግሞ ኢሜጆችን ነው እዛው ላይ ቡስት የምናደርገው። 4 ኦር 5 በተን ብቻ ነክተን ነው ቡስት የምናደርገው። በጣም ሲምፕል ኦዲየንስ ታርጌቲንግ አለው። ይሄ ነው ልዩነታቸው። አሁን ፕራክቲካሊ እንዴት እንደሆነ አብረን እናያለን። ቡስት ለማድረግ መጀመሪያ ላይ facebook.com ላይ እንገባለን። facebook.com ላይ ከገባን በኋላ ወደ ፕሮፋይላችን እንሄዳለን። እኔ ፕሮፋይሌ ላይ ነው ያለሁት። ፕሮፋይላችን ላይ ስንገባ እንደዚህ ከዚህ በፊት ፖስት ያደረግናቸው ቪዲዮዎች፣ ኢሜጆች ይመጡልናል። ከዛ እዛ ስር ቡስት ሪል የሚል አለ። ኢሜጅ ከሆነ ደግሞ ቡስት ፖስት የሚል አለ። እዚህ ጋር ነው ቡስት የምናደርገው። ሌትስ ሴይ አሁን እኔ ይህንን ፖስት ቡስት ማድረግ ፈለኩኝ። ቡስት ፖስት እለዋለሁ። ቡስት ፖስት ካላችሁ በኋላ እንዲህ አይነት ኢንተርፌስ ይመጣላችኋል። የመጀመሪያ ሴሌክት የምናደርገው ጎላችንን ነው። ምንድን ነው ለማድረግ ፕላን ያደረግነው የምንፈልገው የሚለውን እዚህ ጋር ባይ ዲፎልት ጌት ሞር ዌብሳይት ቪዚተርስ የሚል አለ። ኢንኬዝ የእናንተ ሌላ ከሆነ ለምሳሌ ኮልስ ላይ ምናምን ባይ ዲፎልት ካለ ወደ እሱ ትቀይራላችሁ። ያው የመጀመሪያው ፐርፐዛችን የቡና ላይ ፖስት ያደረግናቸውን ዲጂታል ፕሮዳክቶችን ቡስት ማድረግ ነው። ከዚህ በፊት ስለ ፕሮዳክቱ ኢሜጅ ፖስት እናደርጋለን ኦር ቪዲዮ ፖስት እናደርጋለን ፌስቡካችን ላይ። ያው ይሄኛው የኔ ፌስቡክ ሌላ ፌስቡክ አካውንት ስለሆነ ነው። ግራፊክሱን ፖስት ካደረግን በኋላ የአሁኑን ቡስት ፖስት ካልነው በኋላ እዚህ ጋር ወደ ጌት ሞር ዌብሳይት ቪዚተርስ እንለዋለን። ከዛ ሴቭ እንለዋለን። ጌት ሞር ዌብሳይት ቪዚተርስ የምንልበት ፐርፐዙ ያው የቡና ዌብሳይት ላይ ነው ያለው ፕሮዳክታችን። እዛ ላይ ገብቶ እንዲያዩልን ነው የምንፈልገው። አድቫንቴጅ ፕላስ ክሬቲቭ ብነበረ አሪፍ ነው። ሞር የራሱን ኤአይ ተጠቅሞ አዳችን አሪፍ ኢንጌጅ እንዲያደርግልን ያደርጋል። ከዛን በተን ሴሌክት እናደርጋለን። ዳውንሎድ ናው የሚል ካገኘን ዳውንሎድ ናው እናደርጋለን። ካልሆነ ሾፕ ናው ልበለው። ከዛ ዌብሳይቱን እናስገባለን። እዚህ ጋር ዌብሳይቱ ዩአርኤል በሚለው ቦታ ላይ ለምሳሌ እኔ ከየቡና አንድ ዲጂታል ፕሮዳክት ሴሌክት ላድርግና ሾፕ የሚለው ላይ ገብቼ ዲጂታል ፕሮዳክትስ ሌትስ ሴይ ሰዎችን በንግግር ማሳመን የሚለውን ፕሮዳክት ሴሌክት አድርጌ ጋር ኮፒ አደርገዋለሁ። ዩአርኤሉን እዚህ ጋር እሰጠዋለሁ። አድ ክሬቲቭ ቅድም እንዳልኳችሁ የራሳችሁን ነው የምትጠቀሙት እናንተ። ዩአርኤልም የራሳችሁ ነው የምትጠቀሙት። በመቀጠል አዲሽናል ኮንታክት ሜተድ እንተዋለን። ሰዎች ኮንታክት እንዲያደርጉ ስለማንፈልግ ስፔሻል አድ ካታጎሪ ይሄኛውን እንተዋለን።
በቀጣይ ዋናው የምናስገባው ኢንፑት ኦዲየንስ ነው። ኦዲየንስ ላይ የተለያዩ አማራጮች አሉን። አድቫንቴጅ ፕላስ ኦዲየንስ አለ፣ ፒፕል ዩ ቹዝ ትሩ ታርጌቲንግ የሚል አለ፣ ፒፕል ሁ ፎሎ ዩር ፕሮፋይል የሚል አለ። ከእነዚህ ውስጥ ሞር የተሻለ የሚሆነው አድቫንቴጅ ፕላስ ኦዲየንስ ይሆናል። አድቫንቴጅ ፕላስ ኦዲየንስ ሰሌክት ስናደርግ ሜታ በራሱ ኤአይ ለእኛ ፕሮዳክት ስዊተብል ናቸው የሚላቸውን ሰዎች ታርጌት አድርጎ የእኛን ፕሮዳክት ለእነሱ ያሳያቸዋል። አሁን ፒፕል ዩ ቹዝ ትሩ ታርጌቲንግ የሚለውን ከመረጥን እያንዳንዱን እኛንን ኤዲት የምናደርገው ማለት ነው። ገብተን ማናቸው የሚለው የምናስገባው ራሳችን። ነገር ግን አድቫንቴጅ ፕላስ ኦዲየንስ ከሆነ በራሱ ኤአዩ ሴሌክት ያደርግልናል። እዚህ ጋር መቀየር የምንፈልገው ካለ ኤዲት የምትለው በተን አለች እዚህ ጋር የእርሳስ ምልክቷን እሷን እነካለን። በመቀጠል እድሜ መቀነስ እንችላለን። ለእኛ ፕሮዳክት ስዊተብል የሆነው እድሜ ሬንጅ የትኛው የሚለውን መርጠን ማለት ነው። ከዛ ጀንደር አለ እዚህ ጋር፣ ሎኬሽን አለ። ሎኬሽን ኢትዮጵያ የሚለውን አጥፍተን አዲስ አበባ ኢትዮጵያ የሚላለች ሴቭ ኦዲየንስ እንለዋለን። እንደምታዩት ኢትዮጵያ አዲስ አበባ። ሌላም ተጨማሪ የምትፈልጉት ሎኬሽን ካለ መጨመር ትችላላችሁ። ሌሴ ጅማ የምትፈልጉ ከሆነ ጅማ ኦሮሚያ ሪጅን ሴቭ ኦዲየንስ። የምትፈልጉትን ያክል ሎኬሽን ማስገባት ትችላላችሁ እናንተ በራሳችሁ። ዲቴይል ታርጌቲንግ መጨመር ትችላላችሁ። ነገር ግን አድቫንቴጅ ፕላስ ኦዲየንስ ስለሆነ በራሱ ያስገባልናል። በመቀጠል በጀት እና ዱሬሽን የሚላለን። ዱሬሽን ላይ ምን ያህል ቀን ነው የምንፈልገው? ለምሳሌ እኔ 5 ቀን ነው የምፈልገው። ለ5 ቀን ሰሌክት አደርገዋለሁ። የመጀመሪያውን ቀን ዛሬ አድርጎ ነው የሚይዘው። ኢንደዴቱ ማርች 24 ይሆናል ማለት ነው። ዛሬ ቀኑ ማርች 19 ነው። 5 ቀን ስንጨምርበት በ24 ያልቃል። ዴይሊ በጀታችን ስንት ነው የሚለውን እዚህ ጋር ሴሌክት እናደርጋለን። እኔ $3 እንዲሆንልኝ ይፈልጋለሁ። የምትፈልጉትን እዚህ ጋር ችኛዋን እንደዚህ እየሳባችሁ ሴሌክት ማድረግ ትችላላችሁ። አሁን እዚህ ጋር በጀቱን እየጨመራችሁ በሄዳችሁ ቁጥር እዚህ ጋር ኤስቲሜትድ ዴይሊ ሪዛልት ያስቀምጥላችኋል። ሌትስ ሴይ በቀን $5 በጀት የምታደርጉ ከሆነ ከ4000 እስከ 7.5 ኢምፕሬሽን ይኖራቸዋል። ሊንኩን ክሊክ የሚያደርጉ ደግሞ 32 ሰዎች አሉ የሚል እዚህ ጋር ኤስቲሜትድ ሪዛልቱን ታያላችሁ። ነገር ግን ሌትስ ሬዲዩስ $3 ስናደርገው አያችሁ ይቀንሳል ማለት ነው። 20 ሰው ሊንኩን ክሊክ ሊያደርግልን ይችላል። ቅድም 22 ሰው ነበር። እዚህ ጋርም ደግሞ ኤስቲሜትድ ኢምፕሬሽኑ 2.2 ሆነ ይቀንሳል። እኔ $3 ይበቃኛል። ፕሌስመንቱን አድቫንቴጅ ፕላስ ፕሌስመንት እናደርገዋለን። ይሄ ማለት ኢንስታግራም ላይ፣ ፌስቡክ ላይ ሪሌትድ የሆኑ ሰዎች ሊገኙበት የሚችሉ ቦታ ላይ በራሱ አዳችንን ያሳየዋል ማለት ነው ፌስቡክ። በመጨረሻ ፔመንት ሜትድ መጨመር ነው። እዚህ ጋር አድ ፔመንት ሜትድ የሚል አለ። ከዚህ በፊት አድ ካላችሁት አይጠይቃችሁም አንዴ ካስገባችሁ ማለት ነው። ነገር ግን ለመጀመሪያ ጊዜ ስታስገቡ፣ ለመጀመሪያ ጊዜ ቡስት ስታደርጉ ይጠይቃችኋል። አድ ትላላችሁ። እዚህ ጋር ዴቢት ካርድ ካላችሁ ኦፍኮርስ ባይቢት ኦር ቢትኖ ላይ ማግኘት ትችላላችሁ። ዴቢት ካርድ የሚለውን ሴሌክት አድርጋችሁ ኔክስት ትላላችሁ። ዲቴይል ኢንፎርሜሽን አስገብታችሁ ሴቭ በማድረግ መታችሁ እዚህ ጋር ፐብሊሽ የምትል በተናለች ፐብሊሽ ታደርጋላችሁ ማለት ነው። ኖርማል ውስጥ በቀላሉ ይሄንን ይመስላል። ምንም የተወሳሰበ የለው፣ በጣም ቀላል ነው። 5 or 4 ሌየሮች ቢኖሩት ነው። በዚህ መንገድ ፌስቡክ ላይ ፖስት ያደረጋችሁትን ቪዲዮ ቡስት ማድረግ ትችላላችሁ ማለት ነው። ፌስቡክ ላይ ኖርማል ቡስት ይሄንን ይመስላል። በቀላሉ በእንዲህ አይነት መንገድ መጀመሪያ የምትፈልጉትን ግራፊክስ ኦር ቪዲዮ ፖስት አድርጋችሁ በመቀጠል ቡስት ፖስት ብላችሁ በቀላሉ አሁን ባየነው ስቴፕ መሰረት ቡስት ማድረግ ትችላላችሁ። የዛሬ ቪዲዮችን ይሄንን ይመስል ነበር። ጥያቄ ካላችሁ እዚህ ላይ ባለው ስልክ ኦር ደግሞ ቴሌግራም አካውንት ኮሚኒኬት ልታደርጉ ትችላላችሁ። ቴንክ ዩ